ሚኪያስ ሚኪ እንዴት ነህ? እንዴት ናችሁ? ሰላም ነው? እንዴት ነህ? እየተሻለ ነው? እግዚአብሔር ይመስገን። ምንም ማለት እንዴት ነው? ዶክተሮቹ ምናምን አሉ? ያው ለሕክምናው ብዙ ገንዘብ ነው የሚያስፈልገውና በጣም ብዙ ገንዘብ ነው የጠየቁኝ። ምን ያህል ነው ያሉ? ከአቅሜ በላይ ነው። ይሄን ያህል ገንዘብ ቸግሮ? በእኔ አቅም ይሆን አይደለም። ያው ታውቃላችሁ ያሉበትንም ነገርና በቻላችሁት አቅም የተወሰነ ገንዘብ እንድታበድሩኝ ነበር። እኛ እንኳን ታውቃለህ ከአንተ በፊት ያሰብነው ነገር ነውና ዱባይ ለምዝናና ለኔት ስለሆነ እሱን ብር ደግሞ መንካት አንችልም አይደል እንዴ? እሱን ማድረግ አንችልም እንጂ ባይሆን መኪና ነው ካሲያስክ ብሩን ልንሰጥ እንችላለን። መኪና? መኪናውን አስይዘንና ከዛ የሆነ ብር እንስጣ አይሻልም? እንደዚህ ከምትሆን አንተም ይሻላል። ያው አንተም እንደዚህ ሆነ ከምትቀር እንደዚህ አልጋ ላይ ወድቀህ ከምትቀር ምን ሆናችሁ ነው እስካሁን እንዴ? አባቴ ወንድሜ እንዴት ነሽ? እንዴት ናችሁ? እንዴት ነሽ አባቴ? ምን ሆናችሁ ነው? ረስታችሁት ነው እንዴ ፕሮግራሙ? እንዴት ዛሬ ይታበዳል አልተባለም እንዴ? ፈታ አይደለም እንዴ ዛሬ? የስንት ሳምንት ቀጠሯችን አይደል እንዴ? እኛ ምንም ሳብ የለም። ብር የለንም። እኔ ጋር አለ እንዴ? ምንድነው እንዴ? ምንድነው የምትለው እንዴ? ኪሳችሁ ኪሴ አንዴ ኪሳችሁ ነው እንዴ? ምንድነው? እኔ ጋር አለ። በቃ ኧረ ፈታ በል እባክህ። ይመችሽ አባ። እንሂድ። እሺ ይመችሽ። ችግር የለውም በቃ እሺ። ለማንኛውም በቃ እግዚአብሔር ይማር። አመሰግናለሁ። ይሄ ሚኪያስ አይደል እንዴ?